ሰላም እንዴት ናችሁ ቤተሰብ? እኛ ፈጣሪ ይመስገን በጣም ደህና ነን። እንግዲህ ቤተሰብ ዛሬ ከማን ጋር እንደመጣው ታውቃላችሁ? አንቺ ማያውቁኝ አስመሰልሻችሁ። ወሬ እኔ እንግዲህ የመጣውኝ ከሩታ ጋር ነው። ከሩታ ጋር? አዎ ከሩታ ጋር። አዲስ ነው ወጥሽ ዲሩ? አይ እንግዲህ እንጃ። እኔ እንግዲህ የመጣው ከሩታ ጋር። እሺ ምንድን ነው ያልሽው? ይመለከት አረ ቤተሰብ የሆነ ጸበል ነገር እስኪ ጠቁሙኝ እስኪ ልውሰዳት ብለሽ ደግሞ ሴት አረች። እኔ አንተን ማን አለ? እኔ የመጣው ከሩታ ጋር ነው ያልኩት። እሺ ሩታ የታለች? እሱንማ እናያለን። እሺ አሁን እንንጨት። ዛሬ ግን ጤነኛ ነሽ? ጤነኛ ነኝ እኔ ሙሉ ጤነኛ ነኝ። አዎ ለምን ነው እኔም ጨፍን? ጨፍን ለምን እንዴ? መጨፈን ስላለብህ ጨፍን። እሺ ጨፍናለሁ ግን አሳይኝ። እንዴ ስትጨፈን አሳያለሁ። ከዛ ውጪ ግን አላሳይም። የምር አንዴ ልየውና ጨፈና አላሳይም። ተጨፈና አሳይኝ። አይኔ ሲጨፍር ደግሞ የሆነ ነገር ታረግኝ። ምንም አላደርግም። ተጨፈን ለማንሽ? አዎ ለመናት ቤተሰብ ልጨፍን? ታማኝ ነኝ። ታማኝ አይደለችም። ባለፈው ያስቀመጥኩትን ብርቱካን በልታብኛለች። ተጨፈና። እሺ ግን አንዴ ልዩ እሺ እና ደሩ ነው ተጨፈና። እሺ አታይም አይደል? ኧረ አላይም። ማርያምን አላይም። እሺ እንደሱ ካልከማል ለግለ እንዳትገልጥ። ቤተሰብ ይዋት እስኪ አታምራ? ይሄ ቆንጆ ጀብርሽ እኔ ልገለጥ ነው። አሁን ተገለጥ። ሩታ ጋር መጥቻለሁ የምትይ ፎቶ አልይዘሽ ነው? ያማኔ ሃይ ሚካኤል ደመረ እሺ ሃይሜ ጋር ስታድሩ ምን አወራችሁ? ኧረ ምንም አናወራ። እኔ እኮ በጣም ብዙ ነገር ነው ከሷ ጋር የማወራው። ለምሳሌ እስኪ ምን ታወራላችሁ? ኧረ ምንም አናወራለን። ምን እናወራለን? አያደር ብዙ ነገር እናወራለን አለች። ማርያም ላላለች ውሸታ ቀራዳ አንተ ሆነ ያለች አልሰማህም? እሺ እንደገና ጠይቂያትሽ። ያየዋት ብትወልጂ አሰባሽ። እሺ አውራ። እሺ ሩታዬ ምን ነው የምናወራው? አዎ እሱማ እንግዲህ መፈመሴ አይቀር። ምን ሆንክሽ? አይ ይሄማ ዝም ብሎ ይቀናል። አንዳንዴ ይቀናል። አዎ እንደዚህ ነው። አወራች አፎ ተንቀሳቀስ እኮ እኔስ እኮ ሻውራት በቃ እሺ። የምር እኮ ግን በጣም ቆንጆ ነሽ። እሱማ ከኔ ማትበልጭ አይደል? የምር ከምር ግን እኮ እንደነሱ ኑሯችን ቢያምር ምናምን ቢደላደል ቁርጥ ነው ያላ ማታ ጮማ ምናምን ብንበላ አስበሽዋል? እና እንደሱ እኮ መሆኑ አይቀርም። እኛ አስበዋል። የኔቱ እንደሷ 400,000 ከዛ በላይ የሆነ ያንቺ አይታይም። ለምንድን ነው የማይታየው? ከሩታ ጋር እኩል ይታይልሽ ነው? እሺ ሩታ አይታይም? ነው አይታይም ነው ያለች። በደንብ ያስኪ ምጅም ከንፈሯን ስታወራ ያስኪ። እሺ አይታይም? እዩ አራ አይታይም ነው ያለች። አልፈገገችም እና በፈገግ በይታቀች እኮ ነው በውሸትሽ። እሷ እሺ ያለች አላለችም። ባክሽ ዝም ብለሽ አትቀባጥሪ። ዞሮ እንደሱ አይታይልሽ። ለምንድን ነው የማይታይልኝ? ይታይልኝ። እሺማ
እባክሽ ይሄን ታዩ ሩታ ስለሽ እኔ ጋር ብቻ ነው ያምታውሪ አልጎረምም ጓድ ጎረምም አይደል እንደውስ እጥቀታት ሩታ ጫፈረች ወይ እንደሆነ አመዱ ነው እሺ እንዳይከፋሽ አያ ማቃ ነው ለሌላ ማንንም ታቅሽ ያላቅ ሃይሜን ብቻ ነው አይደል ወራና እሷን ደግሞ አይከፋሽም መች እኮ እኔም ብዬ አይደብራት ነው ሸዋለች ወይኔ የምር እኮ ግን በጣም ነው ሞት የኔ ውድ ቤተሰብ በነገራችን ላይ ሩታን በጣም ነው የምወዳት እኔ ጸባዩም ሁሉ ነገሬ በቃ እንደሷ እንዲሆን ነው የምፈልገው በቃ እንደሷ ታይቶልኝ ቢሆን አዲስ አበባ ድረስ ሂጄ እሷን አግኝቼ ሰላም ብዬ በቃ መግባባት ነው የምፈልገው ምኞት አይከለከልም እሺ አውቂሽ ቆርማስ እንዴ ፍራት ያዝሽ እንዴት ነው አንቺ ሆነ ሩታ የምታገኛት እሷ እኮ ተደራድሮላት የምትኖር ምንም ነገር አይቸግራትም እኮ እኛ አንቺ አዲስ አበባ ድረስ ነው እንዴ እንታዘው እንደው ያዘው ለምንድን ነው ያዘው ለምንሽ ነው ይታየኝ አይደል ድረጥሽው እንዴ ወደ እናንተ ለለጠፍ እሷን ያለጠ አረ ማስቴ ግን ምን እየሆንሽ ነው በእናትሽ ያዝ አንቺ ጸጉሬ ጋር እንዳታላጥቂብኝ ነው አግንተሃት ነው ምን ያሩታ ነው ያለው ነገር ምን ነው ደግሞ አጣይኝ እንጂ በቅርቡ ደግሞ ትገናኛለህ እኮ እኔስ ምን አልኩ እሱን እኮ ነው ማለት እኔ ጋር ኮሮንጅ ጋር መሰለሽ እኔም አንተላል ታታማ ጧት ቁርስ ፍርፍር ነው የበለው ሆዴ ስጮ ነው አረብና ሲያታልፍ በቃ በክላ ስኪያት አታም ታምራለች እኮ አትያት ብዙ ወይ ሩታ ጉድሽ አንድ ቀን እኮ ግን እኔማ እንደዚህ ቪዲዮአችን ምናምን አይተው ሌላ ሰው ፈምሰን ምናምን ፎቶአችንን እዚህ ጋር አድርገው እንደኛ እንትን ይላል ወይ እና ቀላል ያ ቀን ግን ናፍቀኝ በእናትሽ አስበሽዋል ፈምሰን ምናምን ፓስፖርቱ ምናምን ስናል ሆለ እዚህ ጋር ፈርምልኝ እስክሪብቶ አላስኩኝ ምናምን ስላቸው ሩጦ ምናምን ከቤታቸው ይዘው መጣ ፈርሙልኝ ሲል አረ ምን መሮጥ እዛማ ተሄድባቸዋል እዛው ሱቁ ነው የሚገዙ እሱ ማለት ነው ያኔ ደግሞ በኖርማል ስክሪፕት ስለማልፈርም ነው እንጂ የራሴ የሆነ ስክሪፕት ማሰራ አይዞህ ወንድሜ አይዞህ እሺ ያልፍልሃል ችግር የለውም አንቺም እኮ ግን ያልፍልሻል እውነቴን ነው ያልፍልሻል እስኪ ያልፍ ያለፋል አይደል የሚባል እቺም እኮ በጣም ብዙ ለፍታ ይሆናል አይደል ሩታ የሆነ ቪዲዮ አይተሻልና ሩታና ሃይሚ ሱፍ ለብሰው ይዘሩበት እኔ አላየሁም አረ እንዴት እንደዛቁኝ ያብርሽን ሱፍ ይመስለኛል ለብሰው የወንድ ሱፍ አንቺ ሱፍ ማታሰብ ማን እኔ እያሰብኩኝ የወንድ ሱፍ ያው ምን ያስገለፍጣል አረ ምን ማች ሱፍ እናሰፋ በቃ እስኪ ለቤተሰብ በደንብ አሳያችሁ እሺ መጀመሪያ እኔ ልትገባት ብዬ እኮ ነው ሰርቀ ያያት ነው አንዴ ማስተያየንሽ ጨፍኝሽ እኔም የሃይሚን ፎቶ ይጇሉ አሳይሻለሁ ጨፍኝና አይንሽ ባታ የምር ጨፍሪ እሺ ጨፍኝሽ እቺን ያየው በቃ አይባልም እኔ ጭህነት አልጨፈንኩልሽ እሺ እኔ እኮ ሰው ምን ማለት ነው እሺ ጨፍኝሽ ጨፍኝ እሺ ጨፍኝ ካሜራ ነው ማ ግለጭ በቃ ይታሽ አንዴ ያረሰውት አይደኛ እደ እስላም ለምንድን ነው የኔ ምርጫ ከሁሌም አንደኛ ነው አንቺ ሃይሚን አትወዳትም እኮ አልወዳትም ማለት ነው እና እኔ ሰሩታን አልወዳትም ብያለሁ
እኮ እሱማ የነህ እኮ ለማንኛውም በቃ እንጨርስ። አው ከሩታ ጋር ያለን ቆይታ ይሄንን ይመስል ነበር። አው አርፋ ተቀመጥ ደከማት አስተኛታ ብርድ ልብስ አለብሻት እንዳይበርዳት እሺ የሆነ ነገር ባያቸው እንጂ እናስጀምር ቤተሰብ እንትን ነገር እሺ ማየት የለም እሺ ቤቴ አዲስ ሆነብህ ቤተሰብ እንግዲህ ቆይታችን ይሄንን ይመስል ነበር። ያው እንግዲህ ቤተሰብ በጣም ስለምንወዳት ነው ያው በጣም እንደምወዳትም ደግሞ አድርሱልኝ ደግሞ ያበረታታችሁኝ ስለሆነ አመሰግናለሁ። በቃ ቻው። ቤተሰብ ደግሞ ለምን ነው እንግታችሁ ፎሎ ማታደርጉኝ? አብጤ ባላገሩ ያላችሁ እየገባችሁ ቲክቶክ ጋር ፎሎ አድርጉኝ፣ አበረታቱኝ። ወዳችኋለሁ። ቀንጨርስ ለሩታ አድርሱልን እንደምንወዳት ተወቅ ዝሮ ዝሮ ይላል። ቻው